ገርመኝ ነበር። ሄኖክስ በእናቱ ዘመዶች በኩል መጥቶ ምን ሊያደርግ እንደፈለገ አውቃለሁ። አንዳንዶቻችሁ መጣችሁ ሄኖክ እኮ የሰሜን ሸዋ የመንዝ ምናምን ሰው ነው፣ መንዝ ናት እናቱ፣ እዚህ ሰሜን ሸዋ ናት እናቱ። አባቱን ንገሩኝ፣ አባቱ ማን ነው? እኔ ስለ አብርሃ ፋሚሊ መጣበታለሁ በሰፊው ሌላ ቀን፣ አሁን አይደለም። አብርሃ ፋሚሊ ጎንደር፣ አስመራ፣ ኤርትራ፣ ትግራይ እና ሰሜን ሸዋ፣ ከዛ አዲስ አበባ፣ ከዛ ደግሞ እንዴት ወደ ካናዳ እና አሜሪካ፣ አውስትራሊያ እና አውሮፓ እንዴት እንዳለ አውቀዋለሁ። የአብርሃ ፋሚሊ ቤተ ክህነት ውስጥ አብርሃ ፋሚሊ ማህበረ ቅዱሳን ውስጥ የራሳቸውን ሰው እንኳን ቢያጡ እነ ብርሃኑ አድማስን እንዴት እንደያዙ እንዴት እንደሚነዷቸው መነጋገር እንችላለን። ብርሃኑ አድማስ እኔ ክፉ አታናግሩ። ይሁን ብቻ ይሁን፣ የፈለገ ነገር ይሁን። ለምንድን ነው ሄኖክ ኃይሌ የትኛው ትምህርቱ ነው? ሄኖክ ኃይሌ የትኛው ስብከቱ ነው? ምኑ ነው? እንዴት አድርገው ገፋፍተው እንዳመጡት ለምን እንዳዘጋጁት እኔ ነኝ የማውቀው። እኔ እኮ በፊታቸው የቆምኩ እኮ ነኝ። ብላክ ሊስት ውስጥ እኮ ያለው ነኝ እኔ። ቀሲስ ሳሙኤል፣ ቀሲስ ያሬድ ገብረመድህን እቤቱ ስላስተናገደኝ፣ ቀሲስ ሳሙኤል ከኔ እኩል ጉዳዩ ገብቶት እየተገተገ ስላለ እኛ ኮነን ብላክ ሊስት ውስጥ ገብተን የእግዚአብሔር ጥበቃ የእግዚአብሔር ቸርነት እንጂ መከራ የኢትዮጵያ መንግስት አይደለም። እኔ ትቶኛ ሄኖክ ኃይሌ የሚፈነቅለውን ድንጋይ የሚፈነቅለውን ጉድጓድ ብትመለከቱ ሌላ ነው የምትሉት። ሄኖክ ኃይሌ ግን አይደለም። ሄኖክ ኃይሌ ከብሔራዊ መረጃ ደህንነቱ ጋር እንዴት እንደሚሰራ ምን እንደሚያደርግ አሁን እዚህ ላይ ማውራት አያስፈልግም። ሚዲያ ተዘጋጅቶለት፣ መስቀል አደባባይ ተዘጋጅቶለት፣ ከዛ በኋላ ለኦርቶዶክስ አዝነው እነሱ ዝማሬ መደረግ አለበት፣ ጴንጤ ነጠላ ለብሶ እንዲሄድ በካቢኔ ደረጃ ተወስኖ ዘመድኩን እያበላሸበት ነው ተብሎ ሂድ ዘምር ዝለል። የኢትዮጵያ ቤተ ክርስቲያን አምላክ እውነት እግዚአብሔር የለም፣ እውነት እግዚአብሔር የለም። እነ የኔታ እሸቱን የህዝብ ደም ነው የህዝብ ላብ ነው። ዛሬ ቪላ ቢሰሩ ዛሬ ቤት ቢሰሩ አረብ ሀገር ያገኟት ሚስቶት አይደለችም የሰራችው። ምን ያሰራቻለ? እድሜ ለነ ፓስተር ምህረት ደበበ፣ እድሜ አሜሪካ ላለው ሞኙ ላሜቦራ ህዝብ። እናንተ በዛ ሆናችሁ ዛሬ እዚህ ተጠቃቅሳችሁ የኢትዮጵያን ቤተክርስቲያን ዋጋ ለማስከፈል ሉክ። አሁን ይሄንን ስል አመጡ የክስ መዓት ግን ቀላል ነው። ይጠይቀኛል ቴሌግራሙን እንትን ቲክቶኩን ለመዝጋት ነው። ምንም አትችሉም ማለት ነው። እዚህ መጣ አሁን እህታችን አስቴር አለች። እኔ ልክ አንድ ሰው ሲነግረኝ ማን ነው ይሄ ሰውዬ ነው ሳገኝ አገኘዋለሁ። ስንት 100 ሚሊዮን ብር ነው የተፈቀደለት ለሄኖክ። አሁን አንድ ዲያቆን አለ የመላኩ ባወቀ ልጅ አሜሪካን ሀገር አለ ማህበረ ቅዱሳን ኤፍሬም እሸቴ ለማንማ እየሰገዱለት ያለ ከአንድ ጴንጤ ጋር ተከራክሯል ተብሎ ማስታወቂያ ተሰርቶለት ተዘጋጅቶ የተቀመጠ ልጅ ማለት ነው። ዛሬ ማህበረ ቅዱሳን ነው እሱን ላይ ለመሳል ላይ ለማውጣት እየታገረ ያለው ምህረት የሚባለው ልጅ መመቻመቹ አሁን አይገለጥላችሁ። በሚገርም ሁኔታ እኮ አሁን የጻፈው መጽሐፍ ላይ ያደረገው መጽሐፍ ላይ ቤተ ክርስቲያን ያወገዘችውን መናፍቅ ቅዱስ ብሎ ሲያቀርብ እዛ የተቀመጡት የማህበረ ቅዱሳን ልጆች አንዳቸውም አልተቃወሙ። አመጣዋለሁ መጽሐፉን አውጥቼ አሳያችኋለሁ ምን እያደረጉ እንዳለ። እነ ሄኖክ ኃይሌ እኮ አላፋት ዝማሬ ብለው መሐረና በሚያቀርቡት ሰዎች ለምሳሌ ጎፋ ገብርኤል ከሆነ የሚያቀርቡት የጎፋ ገብርኤል ካህናት፣ የጎፋ ገብርኤል ዲያቆናት፣ የጎፋ ገብርኤል አለቃ አይደለም የሚያቀርቡት። ሄኖክ ኃይሌ አዘጋጅቷል ተተኪ ለነገ። ስለዚህ እነሱና የሄኖክ ኃይሌ ቲም ነው ሄዶ መሐረና በሚለው እውነት ውሸት ዋጋን ትከፍላለህ። አሁን እንደ ፋራ የሆንክ አሁን ምን ይመጣል ብለህ የተቀመጥ ካህን ጳጳስ በካልቾ በርግጫ ተብለህ ጠብቀኝ ይመራል ዘመድኩም ብሎ ነበር ትላላችሁ። የመጣኝ 52 ዓመት ሞልቶኛል። ከዚህ በኋላ ትርፉ መከራና ድካም ነው ብዬ ነው እየነገርኩ ያለሁት።
እየነገርኩ ያለሁት አልተስማማም። አንተ ከኔ ይልቅ ቲክቶከሯን፣ ከኔ ይልቅ አርቲስቷን፣ ከኔ ይልቅ ሜካፓሞን፣ ከኔ ይልቅ ሌላውን ነው እየሰማ ያለው። መሬት ስሚ፣ ሰማይ አድምጪ፣ ቤተክርስቲያን መስክሪ። የኢትዮጵያ ቤተክርስቲያን የተደገሰላት ድግስ እንዲህ በቀላል የምታየው አይደለም። ብልጽግና ለኢትዮጵያ ቤተክርስቲያን አዝኖ መስቀል ሲቀርብ፣ ጥምቀት ሲቀርብ፣ መስቀል ሲቀርብ፣ ጥምቀት ሲቀርብ የሚያጨናንቀው ለማደፋፋት የሚሄዱትን ሰዎች የሚፈትሸው መከራ የሚያበላው ዛሬ ባንዲራ የሌለበት ሰንደቅ የሌለበት ለራሱ ለጴንጤ በሚመች ለካቶሊክ በሚመች ይቺ ኢትዮጵያ ማትታይበት ቤተክርስቲያን ከፍ ማትልበትን ጉባኤና ግርግር ለመደገፍ ትሄዳላችሁ። ምክንያታችሁ ደግሞ ሲያስጠላ ሲቀፍ፣ በተለይ ሊቃውንት የምትባሉት ማን ሊቃውንት እንዳደረጋችሁ መድኃኔዓለም ይወቅ። የዛለት ሰው ከሚጠጣ ከሚጨፍር ምናምን ማን ከለከለው? በማግስቱ አይጠጣም። ማን ልታስቆሙት ነው? በማግስቱ በቃ የዛለት ዘመረ፣ ከዛ በማግስቱ አይጠጣም። ሰካራም የጉባኤ አዘጋጆች ጠጮች አይደሉ? የጉባኤ አዘጋጆች ሰካራሞች አይደሉ? የቢራና የጊዮርጊስ ደጋፊዎች አይደሉ? የአርሰናልና የማንቸስተር ደጋፊዎች አይደሉ? ሲጨፍሩ ሲጠጡ ሲለጉ ግልሙትናቸውን ዝሙታቸውን ሲያቀላጥፉ አይደል የሚውሉት? እናንተ በቃ እንትን ናይት ክለብ እና ታዲያ ቤተክርስቲያን ነው እንጂ የሚሄደው በየቤተክርስቲያኑ ሰው ሄዶ ነው እንጂ የሚዘምረው ከካህናቱ ጋር ነው እንጂ የሚዘምረው። ከቅዱስ ያሬድ ነጥላችሁት አላፋት ዝማሬ ብላችሁ አላፍ መከራ በኢትዮጵያ ላይ ለማምጣት ያመጣችሁ ዋጋችሁን ታገኛለች። ይህንን አስቴር በዳኔ መጣ ዘመድኩን ንስሐ ግባ ትለኛለች። መሪያችንን አትናገረው። የጌታ ልደትን እንደ ሄኖክ ኃይሌ እንደ ፌስቲቫል ልናከብረው ይገባል። ሁላችንም ልንሳተፍ ይገባል። እንደ ሄኖክ ኃይሌ ወይኔ ዘመዴ ሄኖክ ኃይሌ ሄኖክ ኃይሌ አይደለም። እነ ሄኖክ ኃይሌ እኮ ካልኩሌሽን ሰሩ። ምንድነው ካልኩሌሽኑ? እንትን እንሂድ ምንድነው የዘመድኩን ኔትወርኩ ያለው የት ነው? በጣም የሚደግፉ ሰዎች ያሉ ሲያትል። ኦኬ ሲያትል እንሂድና እናዘጋጅ። እሺ አዘጋጁ። ሰምቻለሁ። አያገባኝም ዘንድሮ አልናገርም ብዬ እኔ ትቼዋለሁ። ዘንድሮ እኔ አያገባኝም፣ ምንም የምናገረው ነገር የለም ብዬ ትቼዋለሁ። ሳሚ ነው እንደውም የተናገረው እዚህ ሲያትል ተዘጋጅቷል ብሎ ባክቶ ምናምን ብዬ እለፈው ብዬ አልኩት። አብረው ያሉትን መንግስትም ቦታ ሆኖ ሌላም ቦታ ሆኖ እኮ ሀገሪቷን የሚወዱ አሉ፣ ሴራውን የሚያከሽፉ ሰዎች አሉ። እኔ እኮ ጠንቋይ አልቀልብም ወይም ደግሞ ምናምን አይደለም። እኔ እኮ መረጃዎቼ የሚጨበጡ የሚያዙ ናቸው። አስቀድሞ የተዘጋጃችሁበትን እናንተ ምን ብላችሁ አመጣችሁ የሚነግሩኛሉ። ጴንጤዎች ሆነው ፓስተሮች ሆነው እኮ የታቀደ እቅድ የሚነግሩኛሉ። ለምሳሌ ደቡብ ነው ይሉና አማራ ላይ ያቀዱትን ይናገራሉ። ያ ሰው እኮ እናቱ አማራ ናት፣ ዘሩ አማራ ነው። ነገር ግን እዛ በመኖሩ በቃ ደቡብ ነው ኦሮሞ ነው ብለው ይፈርጃሉ። እነዛ ሰዎች መጥተው እኮ ሰነድ ነው የሚሰጡኝ። ሰነድ እናንተ ተደብቃችሁ መምከራችሁ ነው፣ ተደብቃችሁ ማውራታችሁ ነው። እግዚአብሔር እኔን ለዚህ ቀን ብሎ ጥሩ ቦታ አስቀምጦኛል። ገፋ አድርጎ ማለት ነው። ገፋ አድርጎ አስቀምጦኛል። ለዚህ ሲያትል ሄዱና አዘጋጁ። በኋላ በስንተኛው ቀን እኔ አለቃው ደወለልኝ። አለቃው አብሮ አደጌ ቀጨኔ መድኃኔዓለም ጓደኛዬ ወንድሜ በአንድ መቅደስ ውስጥ የቀጨኔ መድኃኔዓለምን ሁሉም ደብሩን ይወዳል፣ ሁሉም እንትኑ ይወዳል። ደግሞ የቀጨኔ መድኃኔዓለም ልጆች የተለየ ነገር ነው ያለን። መድኃኔዓለም የሰራልን መድኃኔዓለም ያደረገልን የት እንዳደረሰ እናውቃለን። እሱ ሲያትል ሄዶ የበዓታ ለማርያም ቤተክርስቲያን አስተዳዳሪ ነው። እኔ ነኝ እንጂ ባክኜ የቀረሁት እና እሱን ነው እንግዲህ ይዘውት ቤተክርስቲያኑን ለማሰራት በሚል ሄኖክ ኃይሌ የአእላፋት ዝማሬ ይደረግበት ያሉት ማለት ነው። መጣና ዘመዴ እንደዚህ ነው የተባለው፣ ማስቆም እችላለሁ። እኔ እኮ ነገሩ የበረደ ያወቀ መስሎኝ ነው አለ። ኖ እንዳታስቀር፣ የመጡበት ምክንያት ገብቶኛል። ዝም ብላችሁ ሂዱ። እኔን ምን እንድል እዛ ላይ እነ ሱራፌል ፖስተራቸው ወጥቷል። ቀሲስ ሱራፌል፣ ሌሎቹም ካህናት ፖስተሮቸው ወጥቷል። ሁሉም ማከብራቸው ናቸው። እነ ዳንኤልና ከዘማሪ ወንደሰን በቀለ በኩል ወንደሰን በቀለ ብቻ ነው የኢትዮጵያ ቤተክርስቲያን መከራዋ ያልገባው የሀብታም አገልጋይ አሽቋላጭ የሞቀበት ቦታ የሚፈላ
የካህን ወዝ ያጣ ስሙ በፌስቡክ የገነነ ምን የገነነ መለጠፍ የሚወድ ወንደሰን ዘማሪ ወንደሰን በቀለ ብቻ ወንድሜ ስለሆነ ቤቱ ሄጄ ሚስቱ ቤቱ ነው የነገርኩት እኔ በላስ ቬጋስ ሄጄ ማለት ነው። እሱ ነው ይሄ በቃ ነገር ከዚህ የሚለው የድህነት ውጤት ነው፣ የአስተዳደግ ውጤት ነው። በኋላ የመጣ ክህነት የኖረበት ስላልሆነ ማለት ነው። ከሱ ውጪ ሌላው የፈለገውን ቢል ምናምን ሁሉም ቦታውን እንደርጎ ዝንብ ጥልቅ እያለ እንዳንናገር እንኳን ምላሳችን ከዚህ በኋላ አሰለፍለታለሁ እመጣልሃለሁ። በማቃጠር ሀብታም በማገልገል ሰው ሰርቶ ነው የሚበላው። ሰርተ ብላ ነውር ነው ሲበዛ እና እነሱ ከሱ ጋር ከሌሎቹ ጋር ይጣላል ብለው ነው። ለካኔ ደግሞ ጓላለው ጓስል ከሱሬ ጋር ይጣላል፣ ጓሲል ከነ ዳኒ ጋር ይጣላል፣ ጓሲል ከነ ሙሉቀን ጋር ይጣላል፣ ጓሲል ከነ አባሰይፈ ጋር፣ ጓሲል ከነ ወንዴ ጋር ይጣላል ብለው ነው እነሱ የኔ ሩት የኔ መሰረት እዛ ያለው አባሰይፈ በላቸው፣ ቀሲስ ሱራፌል በለው፣ ወንዲ ፍራው በለው፣ ዲያቆን ቀሲስ ዳንኤል በለው፣ እነ ሙሉቀን ቀሲስ ሙሉቀን በለው፣ የፈለከውን በል። ከቤተ ክርስቲያን አይበልጡም፣ ከሃይማኖት አይበልጡም፣ ከሀገር አይበልጡም። ፊቴ ሱራፌልን ካገኘው ጨፍልቄው ነው የማልፈው። እኔም በሀገራቸው በቤተ ክርስቲያናቸው ከመጣው ምህረት እንዲያደርጉልኝ አልፈልግም። ጨፍልቀውኝ እንዲያልፉ ነው ፈልግ። የኔ ወንድሜ የምላቸው እነዚህ ሰዎች ናቸው። አባቶቼ የምላቸው እነዚህ ሰዎች ናቸው። በኢትዮጵያና በቤተ ክርስቲያን ጉዳይ ከመጡ ግን ጨፍልቄ ነው የማልፈው። ቀሲስ ሳሙኤል ግዛው ወንድሜ ነው፣ ከወንድምም በላይ ነው። እስቲ በቤተ ክርስቲያንና በሀገሬ ጉዳይ ይምጣ፣ ጨፍልቄው ነው የማልፈው። ይሉኝታ፣ ጓደኝነት፣ ዘመድ፣ ወንድም አይሰራም። በሀገርና በቤተ ክርስቲያን አይሰራም። በሚስትም ግን እኔ ደግሞ ካልኩሌሽኑን እያወቅኩ ስለሆነ ይሄ ታውት አልኳቸው። እንትን ቪዛ አልተመታለትም ምናምን ተባሉ። እኔ ምናምን ምንድነው ያስጠነቀቅኩት? ባንዲራ ሰንደቅ ዓላማ እንዲኖር ሰንደቅ ዓላማ እንዲኖር ሰንደቅ ዓላማ እንዳታስቀር። ሰንደቅ ዓላማ አሜሪካ ድረስ መጥተው ካስቀሩ ግን የእናንተ ጉዳይ ነው፣ ጉዳችሁ ነው ብዬ እንትን አልኩ ማለት ነው። ከዛ በኋላ እልክላችኋለሁ።